አረፈድኩብህ አይደል? መኪና ታክሲ ነገር ታውቀዋለህ። ችግር የለውም። ለነገሩ ሰፈርሽም ራቅ ይላል። በዛ ላይ ድምፅሽ ጉንፋን ይታል መሰለኝ። ባለፈው በስልክ ስናወራ ድምፅሽ እንዲህ አልነበር። አዎ ልክ ነህ። ጉንፋን ይዞኛል። ሰፈሬም ደግሞ ትንሽ ራቅ ይላል። ሳምንት አለፈን አይደል ካወራን? አዎ ዛሬ ነገ እያልኩ እኔ ራሱ ሳልደውል በጣም ብዙ ጊዜ ሆነኛል። ጊዜው እኮ እንዲሁ ነው የሚነግደው። ያው ምን ታደርገዋለህ? ቅድም ስገባ ግን እንዴት አወቅኝ? ዳኒ ስላንቺ ሲያወራኝ ፎቶችን አሳይቶኝ ነበር እና ከነገሬ ታሪክ አንጻር በቀላሉ የመረሳው ስላልነበር የሆነ ነገር ይምጣልሽ መሰለኝ። ታዋቂ መሆን ችግር ነው፣ ነፃነት አይኖርም። ግን እንዴት ቻልከው? ይከብዳል፣ ግን ይለመዳል። ኑሮን ቀለል አድርገው መኖር ለሚፈልጉ አይነት ሰዎች ከባድ ነው። ልክ ነህ። እኔ ራሱ አንተን የሳልኩበት መንገድና ሳገኘ የተሰማኝ ስሜት ይለያያል። እንዴት ነበር የሳልሽኝ? አለ አይደል ኩሩ፣ ብዙ የማያወራ ቃላትን የሚመርጥ እንዲሁም የሚመጥን ብቻ ምን አለፈው ከመጨረሻው መጽሐፍ ውስጥ እንዳለው ደራሲ ገጸ ባህሪ ነበር ይመስል። እኔ የምልህ ይሄ ቦታ ረጅም ሰዓት ለማውራት የሚመች አይመስለኝም። በዚህ ሁኔታ ይህን ቦታ ወስድሻለሁ። በእርግጠኝነት ትወጪዋለሽ። አሪፍ ደስ የሚል የተፈጥሮ መናፈሻ ነው። ተፈጥሮ በጣም ነው የምወደው። ተፈጥሮ ምዘናዋን የምትጠብቅበት ውደት ያስገርመኛል። የንዋሬው ስሜት ከማናያቸው ነፍሳት እስከ ትልቁ አሳ ነባሪ ድረስ ተፈጥሮ ስራ መክፈል አስታስብ ምዘና ነው ትላለህ። አሁን ቦታውን የበለጠ እንደምትወጪው ገባኝ። አሁን ወደ ጉዳያችን እንግባ። ባለፈው በነበረን የስልክ ወግ የተወሰኑ ነገሮችን ጀምረሽልኝ ነበር። ያ ምን ላይ ነበር ያቆም ነው? በእርግጥ ገና እንደጀመርን በአካል መገናኘት እንዳለብን ነው አውርተን የነበረ። አዎ አረብ ሀገር በሄድሽ በጥቂት ወራት ልዩነት ውስጥ ከባለ ታሪኳ ጋር እንደተገናኛችሁና ስለ ጉዞ ታሪኳ ስትነግርሽ እጅግ በጣም እንዳዘንሽ ነግረሽ ነበር ያቆም ነው። አዎ የሚገርም ቤተሰቦቿ መኖሪያ ቤታቸውን ለባንክ አስይዘው ነበር የላኳት። የባንክ መክፈያ ጊዜ መድረስና አሰሪዎቿ ጋር ለመግባባቷ ደግሞ ሁሉም ነገር በእንቅልፍ ላይ ጆሮ ገድፍ አድርጎት ነበር። እነዚህ ነጫጭቦች እንዴት ሀገር እንደሌለኝ መጻደቁብኛል ትል ነበር። ለእነሱ በጣም ትልቅ ጥላቻ ነው ያላት። የሚገርም በመጀመሪያ በተዋወቅን እለት ነበር ብዙ ነገር ያወራችኝ። ነፃነቷና ሰው አማኝነቷ እጅግ በጣም ያስቀናል። ርብቃ የምትባል ጓደኛ አለቻት ደግሞ እንዴት እንደሚዋደዱ ብታይ። የእናት ልጅ በላቸው። ርብቃ ጋር እንዴት ነው የተዋወቁት? ከስን ጀምር እስኪ። እንዴት መሰለ የተዋወቁት? ርብቃ የዛን ቀን እረፍት ነበረች እና የተከራየችበት ቤት ስትደርስ ኃይለኛ ጭቅጭቅ ነበር። አስገባሻለሁ ብለሽ ሴተኛ ዳር ልታደርጊ ነው እንዳያሳብሽ። ሲጀመር እኔ ካንቺ ጋር ምን አጨቃጨቀኝ? በልበልበል ገንዘብ ይስጠኝ።
ከፈለክ ሽጣት ከፈለክ መልስ። አይሆንም። ነግሬሻለሁ እኮ አዛውርልሻለሁ ብዬሻለሁ። አይሆንም። ዝናሽ ገንዘብ ነው አይደል ችግርሽ? እኔ ሰርቼ እከፍልሻለሁ። ለጆ ሰተሽኝ አትሂጂ። ምንም ቢሆን ያገርሽ ልጅ ነኝ። እባክሽ እባክሽ ገንዘቤን አስተላልፍ። እባክሽ ለጆ ሰተሽኝ አትሂጂ። እባክሽ እባክሽ ትክክለኛ እባክሽ ርብቃ መጣች። ርብቃ ግን ጀግና ናት። አይን እያየ ይዛት ሄደቻ። ዛሬ ማንም አይመጣም አላልሽም ነበር እንዴ? እንዴት ርብቃ መጣች? እኔ ምን አውቃለሁ? ገና ከሳምንት በኋላ ነበር ረፍታ። ወይ ስራ ልቃ ይሆናል። አንቺ ነሽ ለዚህ ሁሉ ነገር የዳረግሽ። ሲጀመር እኔ ምን አደረኩ? ያኔ ርብቃ ልክ አስገብታት ቢሆን ኑሮ ይሄን ነገር ባልተፈጠረ ነበር። ኃይለኛ ነች፣ ገለመኔ ነች ብለህ ስትሟዘዝ በገዛ ቤት ልክ ነግራ። እሱ ነው የጠየቀሽ የለም? እሺ ስለመወዳት ነው የታገዝኳት። ለነገሩ አንቺ ፍቅር የታቂና ፍቅርን ላይ የሚገባው እሺ በገዛ ቤት እስኪያዋርድ ድረስ እንደውም ከዛሬ ጀምሮ እዚህ ቤት ካየዋቸው እኔ ራሴ ነኝ የምጠቁምባቸው። እኔ ራሴ ነኝ የምጠቁምባቸው። ርብቃ እኮ አሁን ነግራኝ ሰው ሁሉ ከፍቶ የለ እንዴ? ለመሆኑ በህጋዊ አይደለም እንዴ መጣሽው? ኧረ ነው። እና ካሰሪዎች እንዴት ወጣሽ? ነፋስ ሰይጣን የሆነች ልጅ ማለት ምን መሰለሽ? ታዲያ በጣም ይፈታተነኛል። በላይ ደግሞ ዜና ይሰጡኛል። እዚህ ባልየው በጣም ጊዜ ያሳጣኛል። እዛ ሴትዮዋ ደግሞ ዜና ያሰጠኛል። በጣም ምርር ብሎኝ ነበር። ከዛ ሰሞኑን አሰሪዎቼ እናት ጋር እንሂድ ብለው ሲሄድ ነበር ሀዋይ እናታቸው ሰራተኛ ሆና ያገኘኋት። ከዛ ከወሬ እንደሚሰራ ነው አጠቃላይ ስለሷ የጠየቀኝ። እኔም የወንዜ ልጅ አገኘሁ ብዬ ምን ሳልደብቅ ይዤ ነበርኳት። አድርገውሽ የለ እንዴ ምክንያቱም ጥፍ ነው የሚሰራው የተሻለ ቦታ አስገባሻለሁ ስትለኝ አመንኳት እና አሻልኩት። እሺ ከዛ የት ብዬ ታክሲ መያዝ እንዳለብኝ ተነጋግረን ተለያየን። እዛ ሲሄድ የጠበቀኝ ግን ተይው እስኪ እሱማ አደጋ አለው። ባይሆን እሺ ያላሰባል ምን 20 ስራ ነገ ትገባለች። ሊሊና ይፈለግላታል። ከዛ አንቺና ርብቃ አንድ ክፍል እንሆናለን። ሌሊት አያጅቦ ይገባል። ገባኝ።
ምን አጣሽ ሊሊ? ዋ ኪችን ውስጥ ታገኛለሽ። ሄሎ ሊሊ። ወይ አወል እንዴት ናችሁ? ደህና ነን። እንዴት ነሽ? ተመቸሽ? ኧረ እኔ ይሄን ስራ አልፈልገውም። በቃ ሹፌር ላክልኝ። ሲጀመርም ደስ አላለኝም ነበር። ምን ሆነሽ ነው? በቃ ደስ አላለኝማ። እንዴ ውስጥ ያልፈለገውም። እሺ በቃ የዛሬ ነዳዲና ነገ አምጣሻለሁ። እኔ ማደር አልፈልግም። ዛሬ ላክልኝ። አረረረረረ ዜድ የሆነ ቦታ ደርሼ ልመጣ ነው፣ ጠብቂኝ። በቃ እንደደረሱ ሊያደርጉት ነው ማለት ነው እነዚህ የሰይጣን ቁራጮች። ወይኔ ርቀን ዜድ ወይ ምንድን ነው? እንቅልፍ ፍቅሬና ምን እንደማታውቂ ትሆኛለሽ። እና ምን ላድርገው? ያወራነው ነገር የሚሳካ መስለኛል። ስለዚህ ግድ ዛሬ ይሆናል። እና ምን ሆነሻል ዛሬ? ሻይ ቡና ላልኩኝ ገባኝ። ቆይ እንደውም አሁን ዜድ ሻይ ያፈላች ነው። በል ቅድሚያ ውረድ። ወይ አንቺና ገንዘብ ከባለፈው ጨምሬ ትራንስፈር አድርግልሻለሁ። ما تقول بعدين اني كسرتك لك القروش ها؟ ما في مشكلة. كويس. አንቺ ልጅ ግን በስራ ልትሞቺ ነው እንዴ? ቆይ እኔ ነኝ እንግዳ ወይስ አንቺ? አንቺ ልጅ ምን አደረኩ ብለሽ ነው? ሲጀመር የሴት እንግዳ የለውም። በይ በይ ሂጂ። እኔ እስከማመጣ ድረስ አወልካ ተጫወቱ። ትላለሽ። እሺ ከዛስ? ከዛማ ሊሊያን ያመጣችና ከጉዳ ወጣቻት። ለካ መጀመሪያ ሲያወሩ ጫፍጫፉን ሰምታ ነበር። ያለሊት እንደምንም ነጋ። በነጋታው የራሱ ጉዳይ ብለው የራሳቸው ቤት ተከራዩ። የዛን ጊዜ ነበር እኛ ጋር የተገናኘ ነው። ማለት በፊትስ ተከራይተዋል ነበር እንደሚኖሩት? አዎ ግን ይለያያል። ሁለት አይነት ኪራይ አለ። የመጀመሪያው ቀጥታ ከቤቱ ባለቤት ተከራይና ለሌሎች ታከራያለ። ሁለተኛው ደግሞ ከመጀመሪያዎቹ ተከራይ ትከራያለ። እኛ ደግሞ እስከዛሬ ከመጀመሪያዎቹ ተከራይ ነበር የምንከራየው። አሁን ግን ቀጥታ ሙሉ ግቢውን ከቤቱ ባለቤት ነው የተከራየነው። ገባኝ። ከዛ ብዙ ተመሳሳይ ችግር የገጠማቸው ልጆች እኛ ጋር አብረው መኖር ጀመሩ። አብዛኞቹ ደሞዛቸው ሳይቀበሉ አሊያም ብራቸው ተቀምጠው ስለሚመጡ ነገሮች ሁሉ የሚሸፈኑት በእኛ ስለነበር ወጫችን እየናረ ያለን ገንዘብ ደግሞ እየመነመነ መጣ። ከጥቂት ወራት በኋላ ኑሮ በጣም ከበደ።
ሆነሽ ነው ርብቃዬ? የመብራት ቢል ቴክስት ደርሶ ማብራት እንዴት ይሄን ያህል ይቆጥራል? የመንገዱ ማብራት ሁሉ በእኛ ነው እንደሚቆጥረው? እኔ ምን አውቄ ሌሉ። አሁን እሺ ከየት አምጥተን ነው የምንከፍለው? ሽፌ ይሰጠናል፣ ከፍለዋለን እኮ። የእስካሁኑን መች ሰጠነው? ከየት አምጥተን ነው የምንከፍለው? ይሰጠናል ርብቃ፣ ትጨነቂ። ከዛ መጀመሪያ የምንከፍለው ማብራቱን ነው። እሺ ኧረ ተይ ሌሉ። ለገንዘብ ሲሉ ስንት ነገር በሚያደርጉ ሰዎች መሀል ተከበን አንድ ዋህ ብናገኝ መጫወቻ አደረግነው እኮ እንደማንከፍለው እያወቅን። እኔ ግን ሌሉ ከሱ ሱቅ የመሄድ አቅም የለኝም። ታዲያ ምን ይሻላል ርብቃዬ? ጨንቀኝ እኮ ነው። ሌሎ ከየት አምጥተሽ ነው ዳና? ባለፈውም የቤት ኪራይ የከፈልሽው አንቺ ነሽ። ስራም እየገባሽ አይደለም። ለቤተሰብ ልልከው ያልኩትን ነበር። ሀይ ውድ ጓደኞቼ እንዴት ናችሁ? ብኩን ነፍስ ነኝ። ትንሽ ጠፍቼባችሁ እንደነበር አውቃለሁ፣ ግን አዲስ ቪዲዮ ለቅቄላችኋለሁ። ላይክ፣ ኮሜንት፣ ኮፒ ሊንክ፣ ሼር ምናምን እንዳይረሳ። እንደምትወዱ ተስፋ አለኝ። ቆይ ጓደኞቼ፣ አንድ ጓደኛዬን ላስታውቃችሁ። ሴና ትባላለች። ሴና እንግዲህ ዶርም ካሉት ጓደኞቼ ሁሉ ትንሿ እሷ ናት። እድሜዋና ቁመቷ ግን ሁሌም እንዳከራከረ። እስኪ እናንተ እንኳን አግዙ። በእርግጠኝነት 12 ዓመት ሞልቷታል ትሎ ይሆናል። ሴና እኔ ጉድሽን እስካሁን ትጣልጣለችም እንዴ? ለነገሩ ይበልሽ፣ አንቺ ነሽ ፀጉርሽ እንደ ሕፃን ልጅ እያስያሽ። ውድ ጓደኞቼ ተመልሻለሁ። እሷን ተዋትና እንዳያችኋት ናት። ግን ወደ ቲክቶክ ልግባ። እንግዲህ እሷን ተዋት፣ እንዳያችኋት ናት። ሕፃን ልጅ ነው የሚያደርጋት ሁሌ። ግን በጣም እድሜዋ እኮ ትልቅ ነው። የሚገርመኝ ነገር ብቻ ወደ ቲክቶክ ስመለስ ምንድነው የሚያርገመግምሽ? ሴና ዳና ምን እንዳሉ እንድትሰሚ ትገረሚያለሽ። እናማ እነዚህ የመቲ ቲክቶክ ውስጥ ያሉት ናቸው። ምን አሉሽ ደግሞ እነሱ? እድሜዋን ገምት እስኪ ስትላቸው እስካሁን ትጣልጣለች ማለት አለ መሰለሽ። ለነገሩ አንቺ ነሽ ተይ ያልኩሽ ፀጉሬ እንጂ። እኔ የምልሽ ሴናዬ፣ ቆይ ግን አንቺ ስንት ዓመትሽ ነው? 22 እንዴ ሴና፣ እኔ እስከዛሬ ሴቶች እድሜያቸውን ሲቀንሱ እንጂ ሲጨምሩ ሰምቼ አላውቅም። አንቺ መጨመር ጀመርሽ እንዴ? እውነቴን እኮ ነው ዳና። ምን ነው ታዲያ እድገትሽ እንደ ካሮት ሆነ? ምን ማለት ነው ደግሞ እሱ? አይ ምን ታወቀ ይሆንልሽ። እንደው ምን ሲያቀብጠኝ ነው ወደዚህ ሀገር የመጣሁት? ምን አለ እግሬን በሰበረው። ምን ሆነሽ ነው ሌሉ? እሺ አሁንስ ምን ይውጣ ነው? ለሞንሽ ኮንታክት አትጨነቂ ሌሉ፣ ፈጣሪ ያውቃል። ኦ ርብቃ፣ ሽፌን ጠየቅሽ ወይ ነው ያልኩሽ እኮ። እሱ
እባክሽ ሁሌ በሄድኩ ቁጥር ያን የተለመደ ዘፈን ነው የሚዘፍነው። ሁሌ እሱ ጋር በሄድኩ ቁጥር ታያችሁ ጓደኛሽ እንዲያር እያለ አሰለቸኝ። ቆይ ግን እሱ በዚህ እድሜው አንቺን አግብቶ ኧረ ሰው ሱቅ ያው ሼፍ የተወሰነ ዶቢ ከሰጠን ብለን ነው። እስካሁን የመጣችሁ ጊዜ እኮ ሌላ ሱቅ ከፍለሰደልኝ ከምን ብላችሁ ርብቃ ወይ የምትሄ ለትንሽ ጊዜ ይበሽ ቲክቶክ መክፈት ሲጀምር ሁላችሁንም እድላቂ ነው ማኖራችሁ። ይሄዳል። እነዚህ ልጆች በዚህ ሁኔታ ከቀጠሉ ማበዳቸው ነው ማለት። ለምንድን ነው የሚያብዱት? ደግሞ ቀን ከሌት በጭንቀት ባህር ሲሆኑ እየዋሉ እንዴት ነው የማያብዱት እንዴ? በሰው ሀገር ራስን ማኖር ብርቅ በሆነበት ደርዘን ሙሉ ቤተሰብ ማስተዳደር እኮ አይታሰብም። ሴና አይደለም ሌላ ማብላት ቀርቶ በልቶ ማደር ህልም እኮ ነው። እና ምን ይሻላል? ያው በቃ ሁላችንም በየፊናችን የበኩላችን ማድረግ አለብን። እንዴ እስኪ ስልክሽን ስጪኝ፣ ለሲራጅ ልደውልለት። መዲ ዘይነብ ተነሱ፣ እስኪ ቤት እናጽዳው። ትናንት አይደል እንደተጸዳ እና ቢያንስ እንዴ እኔ ርቦኛል። እንኳን ቤት ላጸዳ መቆም ለራሱ የሚችል አይመስለኝም። እንደው ዳና በአላህ ራብ እንዴ ቆለሽ የምታነጊው ነገር እያልሽ ግን ትዘልቂዋለሽ። አይ ዘይነብ ዳና ስትቀበል ራሱ እያነበበች ነው ይመስለኝ። ምን ዋጋ አለው? እንዲህ አንብባም እኛ ሳናነብ ያው ዘመድ ነው ዋናው በተማር አይደለም ብያት ነበር። አልሰማም አለች እንጂ ሽቤ ግን ምን ነክቶት ነው ይችን ብቻ የሰጠን? አራተ እስኪ አላተፈነ አሁን እሺ ምን ይዘን መጣን ነው የምንላቸው? እሱም ይችን ብቻ ነው የሰጠን። አሁንስ ርብቃዬ ይህ ነገር ከቁጥጥራችን ውጭ የሆነ ነው። ልጆቹም እያገዙን አይደለም። ሽቤም ከዚህ በኋላ እንዳትጠይቁኝ ብሏል። ከጠየቅነው ሸቀጥ ይችን ብቻ አይደል ደግሞ የሰጡን። ምን ማለት ነው? ለእነዚህ ምስኪን ልጆች ነው ያለው ስንት ስቃይ አሳልፈው አሁን ገና እፎይ ከማለታቸው በረሃብ መቀጣታቸው ያማል በጣም ግን አትጨነቂ፣ ያለው ያውቃል። ይሄ ትናንት ምሳ እንደበላን እኮ ነው ረሳሹ እንዴ? አይ ርብቃ እንደረሳው ብለሽ እንዴት ነው የምረሳው? አንቺ ልጅ አሁንም ትቀልጃለሽ አይደል? እኔ የምለው ቲክቶክ ረሃብ ያስጠፋል እንዴ? ሰው ምን አለባት? መጣችሁ እና እንደዚህ ጠብቅ እኮ ረሃቡ ይደፋን ነበር። በሉ በቃ ቅረቡ። መኪናን ደግሞ ጥሯት፣ እኔ ላቀራርብ። ሴና ሹፌሩ ቡሌ አምጥቶልኝ ነው። ሁለተኛ መታጠፊያ ላይ ሰርግ ነበር። ሲራጅ በለብሳችን ደረሰ።
ሲራጅ ሌላ ስራ አግኝቶ ሊሄድ ነው። እኛስ የተሻለ ክፍያ አለው አለኝ። እሱም እኛን ጥሎ መሄዱ በጣም ከብዶት ነበር። እኔም አላህ ይከተልህ ከማለት ውጭ ምን እልሃለሁ አልኩት። በዚህ ዘመን ማን አለ በየድግስ ቤቱ እየዞረ ለሰው ብሎ ቡሌ የሚሰረስ? ወንድም ራሱ እኮ እንደዚህ ያደርግ። በጣም እንጂ ሰው ነው በቃ ያለውን መብላ ርብቃንን ጥራ። ዳና ትናንት ፌስቡክ ይዤ ነበር። አይ ሊሉ ድካሜ ቢልሽ እኮ ነው። ባለፈው እኮ እንቅጩን ነበር የነገራችሁ። ለሱ ቃል ነበር የሚሄድኩት። እና ለምን ነበር የሄድሽው? ዳና ምግብ ባፋችን ከዞረ ዛሬ 3 ቀን አልፎናል። በዚህ ሁኔታ ከቀጠልን ደግሞ አሟሟታችን የከፋ ነው የሚሆነው። ስለዚህ አንድ ነገር ማድረግ ነበረብኝ። የብቸኛ መፍትሄ ደግሞ በሽቢያሳ መስማማት። አይሆንም ሊሉ፣ ይሄን ጊዜ እናልፈዋለን። ግድ የለሽም ተይ በቃ። ምናልባት ይሄን ጊዜ እንደዚህ ይሆናል ምናልኩ። እኔ እሺ ካልኩት ለሁላችንም የሚወጪ ልጅ ተስማምተናል። በደንብ አስቤበት ነው የወሰንኩት። ረብቃ ለኛ ስትል ብዙ ሆናለች። ያልሆነችውን ነው የሆነችው። አሁን ተረው እኔ ነው። ማን ሞተ ነው ልዩ? ኧረ ማንም አልሞተም። ለምን አትነግሩኝም? እናቴ ነች። ግድላችሁ ንገሩኝና ቁርጤ ልወቅ። ኧረ በአላህ ሰው ላይ አታሟርቱ። ማንም አልሞተም አልኳችሁ አይደል እንዴ? እና ምን ሆና ነው የምታለቅሰው? ሊሉ ሽሜ ልታገባው ነው። ሽፌ ሊሉ ምን አለ ሌላ አማራጭ በኖረ? ጋይስ ቤት ውጭ ባለ እኔ የሆነ የረሳሁት ነገር አለ ስሜት ይሰማኛል። አይመቲ አንተ እሱን ታያለሽ። አታውቅም እንዴ ርብቃ ነው መስካል ጋር ራሱ ወጣ ታውቃለች። ሊሉ እኮ የቤቱ ድምቀት ናት።
የምትጠብቁት ልዩ እንግዳ ነበር? አረ ሊሊያና ከሆነች ብለን እኮ በር በተቆፈቆፈ ቁጥር እንደሮጡ ነው። የት ሄዳ ነው? ርብቃስ የት ሄዳ ነው? አረ የኛ ነገር እንኳን ታዩ። ይልቅ ምን ይገብጣለሽ እንዴ? እናንተ ጓደኞችን ለመጠየቅ ምን ምክንያት ያስፈልጋል? አዎ ምንም ለውጥ የላትም። ሞከርን ይኸው ሊሉ ከዚህ ቤት ከሄደች ቀን ጀምሮ ምንም ደህና አይደለች። እና ታዲያ ምን ይሻላል? ያው ነገሩ ሲብስ ጊዜ ወደ ሀገር ቤት ብትሄድ ይሻላል ብለን መዲጋ ኤምባሲ ሄደዋል ፕሮሰሱን ለማስጨረስ። ለነገሩ እንደዛ ማድረግ ይቻላል። ሁሉም ነገር በሀገር ነው የሚያምረው። እውነት ነው። ይገርማል። የሰው ልጅ የኑባሬ ክርትና ዳጣው እስቆ መሳፍርት ነው። ህይወት ፈተናዋ ብዙ ነው ማለት ነው። በጣም ከዛስ ሀያት አሰሪዎቿ 2 ልጆች ይፈልጉ ስለነበር መዲና ዘይነብን አስቀጠረች። ለኛ ቢያንስ የሁለቱ ስራ ማግኘት ትልቅ እፎይታ ነበር። በእርግጥ ብዙ ባይሆንም መቲ ከቲክቶክ ብር ማግኘት ስለጀመረች ህይወት ያን ያህል አልከበደም። ርብቃ ሀገር ቤት ተልካ ስለነበር ከኔ ጋር መቲና ሴና ብቻ ቀሩ። ያው እንደ ሊሉና እንደ ርብቃ ባይሆኑ ሆድ ሲብሰኝ ያጽናኑኛል። ሊሊያና ጋር እየተገናኛችሁ አልነበረ? እንዴት ሆነች? እስኪ ስለሷ ንገሪኝ። ስለ ራሴ ሳወራ ከታሪክ ወጣውብክ አይደል? እንደዛ ማለት እንኳን አይደለም። እኛ ጀስት ምን ተፈጥሮ ይሆን የሚለው ነገር አጓጉቶኝ ነው። ሊሉ ጋር በብዛት የምናወራው በስልክ ነበር። አልፎ አልፎ ብቻ በኢሞ እናወራለን። ያው ባሏ እሱ ማግባቷ እንደማንደግፈው ስለሚያውቅ እኛ ጋር እንድትገናኝ አይፈቅድላትም ነበር። የሚያስፈልገን ነገር ብቻ በሰራተኞቹ በኩል ነበር የሚልክልን። ያው እኛም በሰዓቱ ቤሳቢስቲ ስለሌለን ምንም ማድረግ አልቻልንም ነበር የመጣልንን ነገር ከመቀበል ውጭ። እሷ እዛ እየተቃጠለች እኛ በልተን እናድር ነበር። ከዛ የሀያት ባል ለኔና ለሴና ስራ አገኘልን። የመጀመሪያ ደሞዛችን እንደተቀበልን በደስታ ፈነጠዝን። የመቲ ቲክቶክ ገቢም እየጨመረ መጣ። ከዛ ወዲያውኑ ለሊሉ ደውዬ ጥሩ ገቢ ያገኘን መሆኑን ነግሬያት ጥላው እንድትመጣ ስነግራት የመለሰችልኝ መልስ ኩምሽሽ አደረገኝ። ምን ጆሮዬ ነው ወይስ ነፍሰ ጡር ነኝ ያልሽኝ? ዛሬ ነገ እነግርሻለሁ ብልና ከጭንቀት በቀር ምን ልፈይድልሽ ብዬ መልሼ ተወዋለሁ። እንዴት ተፈጠረ? ማለቴ ምን አስበሽ ነው? ዘላለምሽን ከዛ ሽማግሌ ጋር ለመኖር ነበር እንዳያሳብሽ? የትኛውንም አገልግሎቶች ለማግኘት ህጋዊ ያስደርግሻለሁ፣ ትንሽ ታግሽ አለኝ። ዛሬ የሉም ነገ እያለ ሰበብ ሲያበዛ ወራቶች አለፉና ይህ ነገር ተፈጠረ። እኔም ተስፋ ቆረጥኩና ተውኩት። ስንት ወር ሆነሽ ነው? አሁንማ መውለጃዬ ተቃርቧል። 8ኛ ወሬን የጨረስኩ ነው። እና 8 ወር ሙሉ አስችለሽ ሳትነግሪ? አይ ዳና፣ መፍትሄ ለሌለው ነገር ከጭንቀትሽ ላይ ሌላ ጭንቀት ለምን ልጨምርብሽ? እኔ ልንገላታልሽ ልት በቃ ጥለሽኝ ነው እንደምን ብለን እናሳድጋታለን። ሴት መሆኗን መላኩሽ ካሉሽ እንዴ? አረ እንደመጣልኝ ያልኩሽ የእውነቴን እኮ ነው ቢሉ ነው በቃ። ርብቃም ትናንት ደውዬላት እንደዚህ ነበር ያለች። ያወቅሽ የዚህን ሀገር ህግ ዳና፣ የሺፌ ጓደኛው ሚስት ልክ እንደነገርሽኝ ሁሉ ሁሉንም ነገሮች እንደምታስጨርስልኝ አውርተናል። አይ ዳና፣ ስንቶችን አይደል እንዴ ጡት ያልቀመሰ ጨቅላ ልጆቻቸውን እየመነጠቁ ወደ ሀገራቸው የላኳቸው። ሌላው ቢቀር ሀውለትን ትረሻታለሽ። እሱ
እሱንማ እንዴት እረሳዋለሁ? ሌሎ ያኔ ከቅፏ ስመነጥቋት የሆነችው አሁንም ድረስ ፊቴ ላይ ድቅን ይላል። እሱን እኮ ነው የምልሽ። ለማንኛውም ነገ ልመጣ አስቤያለሁ። በጣም ናፍቃችሁኛል። እረፍት ናችሁ አይደል? አረ ለምን ስራው ጥንቅር አይልም? ነይ፣ እኔም እረፍት ነኝ። በዛ ላይ ደግሞ ሁላችንም እረፍታችን ተነጋግረን አንድ ላይ አድርገናል። በቃ እመጣለሁ። ሁሉንም ሳሚልኝ። ደህና ደሩ። እሺ እሺ፣ ደህና ደሩ። በቃ ሰምቻለሁ። ይልቁጭ በይ እስኪ ማማክርሽ ጉዳይ ነበረኝ። ምን ነው በደህና? ደህና። ከሁላችንም በቀለም የዘለቅሽው አንቺ ነሽ። ከህግ ጋር የተገናኙ ነገሮች ላይ መላ ታጭኝልኝ ነው። ምን ነው በባለፈው ነገር ችግር ተፈጠረ እንዴ? አረ በጨረሽ። ሁሉም ነገር ባልሽ መሰረት እየሄደ ነው። ሴትዮዋ ጋርም አውርተናል። ባለፈው ራሱ ለቼኪንግ ሲሄድ በሷ መታወቂያ ሰርታልኝ ሄድኩት። አስፈላጊ ዶክሜንቶችንም እንደምታሟላልኝ አውርተናል። እና ምንድን ነው የምታማክሪኝ? ዳና ልጄ በሰው ሀገር ፈጽሞ እንድትቀር አልሻም። ሀበሻዊ ቀለም እንዲኖራት ነው የምመኘው። በማንም ሊጥ መልክ ምናምን እንድታድግማ አልሻም። ሀበሻዊ ቀለም እንዲኖራት ነው የምመኘው። ስለዚህ የልጄን የልደት ዶክሜንት ማግኛ ዘዴ ልክ እንደነገርሽኝ ሁሉ ሀገር ይዤ ልገባ የምችልበትን መንገድ አመቻችልኝ። አንቺ መላ አታጭ። ሱቅማን እየጠበቀ ነው። አንቺ ተቀምጠሽ ፊልም የምታየው? አልማዝ አለች። እሺ ሊሊስ ነች? እሷም እዛው ነች። እሺ ሄሎ ሄሎ፣ አወል መጣ? እሺ እኔም እየወጣ ነው። እሺ መጣ መጣ። ቻው። እሺ ሀወል ጋር ድርሼ ልምጣ። እሷ ስትመጣ ትጠብቀኝ። ቼክአፕ እናደርጋለን። እንዴት ነሽ ሊሊዬ? አልሐምዱሊላህ። አንቺ እንዴት ነሽ? ደህና ፈጣሪ ይመስገን። የቱ ነሽ ነው? ቤት። ምን ነው? እዛው ልምጣ ወይስ የባለፈው ጉዳይ? አይ ትንሽ ቆይት ብለሽ ነኝ። እሺ በቃ መጣሁ። እሺ ደህና። ቻው። እሺ የምልሽ ናም እንዴት ነው ግን ሊሊያና መውለጃዋ ሰዓት አልደረሰም እንዴ? ቆየች እኮ። አዎ እኛም እኮ እሱ ነው አሁን ወዲያ አላህ ፈንታ እንግዲህ ዱአ እያደረግን አሁን አንድ ሁለት ቀን ሳልፋት ይቀራል ብለን እና አላህ ልጅ አሁን ዱአ እያደረግን ነው እንግዲህ በዚህ ሁለት ቀን በዚህ ሶስት ቀን ጥያችሁ ጠፋዋል። የኔ ነገር አንድን አንድን እያልኩ እኮ ተጫወቱ።
አውል ደግሞ እንግዳ መንከባከብ አትችልም። አስደበርካቸው እኮ በስልክ ታደንቁራቸዋለህ እንዴ? አጫውታቸው እንጂ። እኔ እኮ ቡና ላፍላ ብዬ ገብቼ ነው። እንደ ፎከርሽው ሶፋ እንገዛሻት አይደል? አይገርምሽም? በፊት ራሱ ስትቀመጭበት ቀና ነበር። እናም ገዛሁት። ይልቅ ወደ መጣሁበት ጉዳይ ልግባ። ባለፈው ባወራነው ጉዳይ ላይ ምንሰሪ ዘይዲ ልጅቷን ወደ ሀገር ቤት ለመላክ ሁለት አይነት አማራጭ አለ። እሺ አረቡ ማረኝ ይሉ እያመመሽ እኮ ነው። ትራስ ነገር ልምጣልሽ? አይ ደግፍ የምትይበት ደህና ነኝ፣ ግድ የለም ደህና ነኝ። ይልቅ ቁጭ በይ። እዚህ ነው ወደ ሀገር ቤት ለመላክ ምን ላድርግ? ደህና ነው። የመጀመሪያው ያው ታስራችሁ እንድትመለሱ ማድረግ ነው። ምን ማለት? ምን መሰለሽ፣ ህገወጥ መሆንሽን ተጠቁሞብሽ ይዘሻት እንድትታሰሪ ወይም ታስራ መመለስ የምትፈልግ ሴት ተፈልጋ እስር ቤት ውስጥ ልጇን አስመስላ እንድትገባ ማድረግ። ከዛ ወደ ሀገር ቤት ይዛ እንድትገባ። ቢስሚላ፣ ይህማ ፈጽሞ የማይሆን ነገር ነው። እሷ እስር ቤት ብትሞትብኝስ? እንግዲህ ብዙ እናቶች እንደዚህ እያደረጉ ነው የሚልኩት። አይሆንም አልኩሽ። ብዙ እናቶች ደግሞ የልጆቻቸውን ሬሳ እንኳን ማግኘት አልቻሉም። አይዳና ግማሽ በግማሽ እኮ እዛው እስር ቤት ነው የሚቀሩት። ለሞት ሞትማ ለምን ለማድረጉም አልሰጣት። ይልቅ ሁለተኛውን መፍትሄ ንገሪ። ሁለተኛው ደግሞ በጣም ብዙ ብር ይጠይቃል። እሱ እኮ ነው የጨነቀኝ። የፈለገውን ይፍች ንገሪ። ህጋዊ የሆኑ ሴቶች በፕሌን ወደ ሀገር ቤት ሲሄዱ ይዘው ይሄዳሉ። ግን ደግሞ የልጅሽና የእነሱን የፕሌን ትኬት የምትሸፍኘው አንቺ ነሽ። እንዲሁም ደግሞ ቤተሰብ ጋር እስኪገናኙ ልጅሽን ለሚያቀዩበት በጣም ብዙ ብር ነው የሚጠይቁሽ። በቃ ይሄ አሪፍ ሀሳብ ነው። ሁነኛ ሰው ፈልጊልኝ። ብዙ ብር እኮ ነው። ከየት ታገኛለሽ? በማድረግ ቢሉ ለሱ ችግር የለውም። እሺ ዳና አምቡላንስ 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 ሄሎ ምን ሆስፒታል? የት ሆስፒታል? መጣሁ። ሀይ ውድ ቤተሰቦቼ እንዴት ናችሁ? እንግዲህ ትንሽ ሕፃን ልጅ ተቀላቀለችን። ይኸው ሳምንት ሞልቷታል። እንግዲህ ባለፈው ሳምንትም እየተከታተልኩ ሁኔታውን አሳይቻችኋለሁ። ገና ካሁኑ ቲክቶክ ካመንኩኝ እያለች እያስቸገረች ነው። በወሬ እናሳተክታለች። እንግዲህ እያጫወተችን ነው ገና ልጅቷን ስራ ታዲያ ምናዬ ይሄን የሀገር ቤት መንገድ የውሃ መንገድ አደረግሽው አይደል? ተመላለስሽበት እኮ። ምን ይደረግ ብለሽ ነው? የስራዬ ባህሪ አንድ ቦታ እንድቀመጥ አያደርግም። እሱስ ልክ ነሽ። አንቺ ጎበዝ ነሽ፣ ልጅ አውቅሽበታል። መቼ ልትሄጂ ነው ግን? ቀጣይ ሳምንት ብያለሁ። ፋብሪካው እቃዎችን አላደርስልኝ ብሎ ነው እንጂ ይሄን እኮ ይዤ ነበር። ደስ ሲል። አንቺ ግን እስኪ እኔንም አጣውሽኝ። ባልሽ እንደሱ የነጠጠ ጓደኛ የለው? ምን አለ ከዚህ ህይወት ብትገላጊ። እውነቴን እኮ ነው የምናየው። አሁንስ ብችት ብሎኛል። ሚሊተሪ የለበሰ ሰው ባየው ቁጥር ልቤ ስንጥቅ ይላል። አንድ ነገር በተንሸፋሸፈ ቁጥር ስለኔ ይመስለኛል። አዩ ባትኖር ኖሮ እኮ አብድ ነበር።
ፈጣሪ ያለውን የሚሆነው ውዴ፣ ላንቺ ያለው የት ነው? ደህና እንዴት ነሽ? አለሽ ግን አለሁልሽ ውዴ። ተጠፋፋን በጣም። ምን አንቺና መጽሐፍ ከተገናኛችሁ ማን ትዝ ብሎሽ? እንዴት ነሽ ግን? ፈጣሪ ይመስገን። ዛሬ እንዴት ትዝ አልኩሽ ውዴ? የሆነ ነገር እኮ ላማክርሽ ብዬ። አሁንም ሀገር ቤት ትመላለሻለሽ አይደል? ካላስቸገርኩሽ የሆነ ነገር ይዘሽልኝ ትይዛለሽ። ብቻሽን ነሽ እንዴ? ማውራት እንችላለን? አይደለሁም። ምን ልትልኪ ብለሽ ነው? የሆነ ጊዜ እንደላኩት አይነት ነገር ነው። ለምን ተገናኝተን አናወራም? እንደወጣሽ በእኛ ቤት ነሽ። እሺ በቃ። ዳና ምን ልትልክ ነው? ምንም የሆነ ነገር ነው። የተለመደ አልባሳት ነው የሚሆነው። ሌላ ምን ሊሆን ይችላል ብለሽ ነው? እንዴት ነሽ ወንዳዬ? አለሁልሽ ውዴ። አንቺ እንዴት ነሽ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እና መች ለመሄድ አሰብሽ? ቀጣይ ሳምንት ብያለሁ፣ ያው አምላክ ከፈቀደ። ወይ በጣም አሪፍ። ሊያና ግን የተዘጋጀች ነው አይደል? በኋላ ጎል እንዳታደርገኝ። ምንም ችግር የለውም። ሁሉም ነገር በስልክ እንዳወራሁሽ መሰረት ያልቃል። ወይ እና ያንቺ ብቻ ደራሽን ጉድ እንዳልሆነ። ኧረ አታስቢ። እረሳሽ እንዴ? ከዚህ በፊት እኮ ሁለት ያድርሻለሁ። ከዚህ ማስ ታራይታሽ እሱ ልክ ነሽ። Your call has been forwarded to an automatic voice message system. እንዴት ነሽ ሹፌ? ስልክህን እምቢ አለኝ። ዜድ የሆነ ነገር ነግራች ዝም ማለት ስላቸው ያልኩ ነው። እነ ሊሊያና የሆነ ያሰቡት ተንኮል ሳይኖር አይቀርም። የዳና ጓደኛ ጋር በድብቅ ሲያወሩ ዜድ ሰምታ ነው የነገረችኝ። ይገርምሃል ከነገረችኝ ቆየች፣ ግን ዛሬ ነገ እያልኩ ለማንኛውም ተከታተላ እስኪ በልደውል እሺ፣ አትጥፋ። ምን ተገኝቶ ነው ሊሉ? ምንም እንደዚህ ደስ ብሎኝ ነው። ለሚጣው ተከፈለሽለት? እኔ አስፈስፍላታለሁ። አቀዝቅዘሽ ነው በደንብ ይሰጥሽ? አዎ ትልበታለሁ እኮ አልሚያ ሳይታኛለች። ቢሆንም ገና ልጅ እኮ ናት። ሰውነቷ ወለል ነው፣ አይችልም። ይሉ ደግሞ ሚጣ እኮ አመት ሊሆናት ነው። ገና እንደተወለደች አትመስልሽም። ይሉ ጉዳይ ካለሽ ደርሰሽ ነው ይኛለ።
እንዴት ነች? በጣም ሽፌ ፖሊስ መጣ። ሼፌ በጣም አቂሞባት ነበር ማለት ነው። እንዴት ሆናችሁ ታዲያ? አንተ ማቂም ብቻ ትላለህ። ፖሊሶቹ እንደገቡ ልጅቷን የደበቀችበትን ትነግረናለች በሚል በጣም ነበር ያሰቃዩት። አይቀጡ ቅጣት ነበር የቀጧት። በተለይ አንደኛው ፖሊስማ ኩላሊቱ አካባቢ ላይ ክፉኛ ስለመታት በጣም ተጎድታ ነበር መንቀሳቀስ ከሚያቅታት ድረስ። ያው እዛም ደግሞ ሕክምና ምናምን ስላልነበረ እኛም እስር ቤት ውስጥ ምንም ልናደርግላት አልቻልንም ነበር። እስር ቤት ስትይ ከተለያዩ ቪዲዮዎች ላይ ስፔሻሊ የአረብ ሀገር አካባቢ የተሰሩ ቪዲዮዎች ላይ በጣም በርካታ እስረኞች በአንድ ማጎሪያ ክፍል ውስጥ ታጉረው እንደሚገኙ ነው ማያ ብዙ ጊዜ። እናንተ ሲያጣፈን ተደርሶባችኋል ወይስ እንዴት ነበር እስር ቤት ቆይታችሁ? አዎ ልክ ነህ። በብዛት ብዙ ሰው ነው እስር ቤት ውስጥ የሚቀመጠው። 80% የሚሆን እስረኛ አንድ ክፍል ላይ ነው የሚታጎሩት። አይደለም ለመተኛትና ለመቆም ራሱ ቦታ እስክታጣ ድረስ። እኛ ግን እንደ እድል ሆኖ እኛ የገባን ሰዓት እስረኞቹ ወደ ሌላ ተጭነው ነበር።
ደህና ልጄ ናት። ድምቀታቸው እጃቸው ላይ ከሰመች። ህይወት እንደዚህ ነች። ያልፍልናል ብለው በሰው ሀገር የሚያልፉ ቁጥር ስፍር የላቸውም። ሞትም እኮ የሚያምረው በሀገር ነው። ሲራክ ኤርፎን አቀብለኝ። ሲራክ አንድ ኤርፎን አቀብለኝ። ሰርግና ሞት አንድ ነው ሚሌላ ያገሬ ሰው። ሬሳን አክብሮ በአጀብ የሚሸኝ ህዝብ መሃል አድገህ ሞት ትርጉም አልባ ሲሆን ማየት በራሱ ያሳብዳል። የመቲና የመዲን መጨረሻ አልነገርሽኝም። እንዴት ሆኑ ግን? ምሳ ጋብዝኩ ብለህ ስታስለፈልፈኝ ልትውል ነው እንዴ? የእነሱን ደግሞ ሌላ ጊዜ እነግርሃለሁ። ይሄ ከሚሊዮን ታሪክና ባለ ታሪኮች ቀን ቀን ነው የሰማነው ነው። ያልተሰሙ እልፍ በደሎችና እልፍ ስቃዮች በባዕድ ሀገር የሚኖሩ እህቶቻችን የስደት ህይወት አካል ነው። የባከነ ህይወት፣ ብኩን ነፍስ